አባቴ ያው በተለምዶ ደም ያፈሳል እና ደሙ ሲተው በቃ በደም ነው በቃ ሊሞት ብሎ ምግብ ያስቆመዋል። ደም ነው በቃ እንትን ነው የሚያስቀምጠው። ጭንቅላቱን አሳምኗል። አዎ ይሄ ዛሩ ካልታረደልኝ ብሎ ራሱ ይጮሃል አይደል? ያወራል። አዎ ነጭ የሚያዳል እና ሁለት አሉ እንደውም ጊዜውን ትንሽ ለፍ አድርጎበት ነው። አይ እስቲ ይተወውና የሚያደርገው ነው። ምንም ውሸት ነው ይሄ። ጂን ታዲያ ሸይጣን እኮ ይቺን ያህል እኮ ያደርጋል። ጭንቅላትህን ብጥብጥ አድርጎ በቃ በሽተኛ አድርጎ ጭንቅንቅ ያረጋቸዋል። እንዴ ያመናል ነው የሚሉት እኮ ካልታረደ ቅዱስ ዮሐንስ ምናምን ካልፈሰሰ ሐምሌ ምናምን መስከረም ምናምን እያሉ ይሄ እምነቱ ዝም ብሎ ከጥንቆላ የመጣ ባህሪ ነውና አትቀበሉ። እንደዚህ ያለ ውሸት ነው፣ ምንም የለም። እሱ በዚህ አያምንም። ኧረ አላህ ነው የሚያደርገው። እንደላርገው እሱ እንትን እንጂ አሁን እሱ በምንም ይያዘው በሚለው ነው። አሁን እንደሚያፈሰሰ አቁም ስለም ሌላ ነገር ነው። እናንተ እንደዚህ ብላችሁ እንደዚህ እንደም ስድብ ነው የሚሰድበው እንደ ወሃቢ ምናምን እንደማለት ይያለ ማለት ነው። ኧረ ወሃቢ ያልሆኑትም ሁሉ እኮ አያፈሱም በሉት በአላህ። እዚያው እኮ የሱ ጉረቤት ወይ ወንድሙ ያጎቱ እኮ አያፈስም። እንደሱ በሰላም እየኖሩ ነው ያሉት። እሱ ነው የሚጨነቀው። ሁሉም የኢትዮጵያ ሕዝብ እኮ አያፈስም። ያፈሳል እንዴ? አያፈስም። አሁን እሱ አለ እንትን የሌት ሶላት ይሰግዳል። በቃ ኧረ ዋጋ ያለው ይህ አይነት ሽርክ ይዞ ይህ አይነት የጥንቆላ እምነት ይዞ የሚሰገድ ሶላት ሁሉ አደጋ ነው። ለማን ነበር ደም የምታፈሰው ይለዋል አላህ። ስለዚህ የሚያረገውን ያረጋዋል። ምን ያረጋዋል? ሊገለኛ ብሎ የሚፈራው እስቲ ይሄው ይግደለው ምን ይሆናል? እኔ ስለማይሰማኝ ነው።